ብዙ ሰዎች ሊገነዘቡት ያልቻሉት ነገር ግን በጤናቸው ላይ ትልቅ ተጽዕኖ ሊያደርስ የሚችል ስለ ቫይታሚን ቢ12 እጥረት ይዘን ቀርበናል። ብዙዎቻችን የቫይታሚን ቢ12 እጥረት የሚከሰተው የእንስሳት ተዋጽኦ ምግቦች በበቂ ሁኔታ ካለመውሰድ እንደሆነ እናውቃለን። ይህ እውነት ነው። ነገር ግን ዛሬ የቢ12 እጥረት መንስኤ የሆኑ 6 ያልተጠበቁ ምክንያቶች እናያለን። እነዚህ ምክንያቶች ከአመጋገብ ልማዳችን ውጪ ሲሆኑ ብዙዎች የማያውቋቸውና የቫይታሚን ቢ12 የሚያስከትለው ጉዳት በሰውነታችን ላይ የከፋ ከመሆኑ በፊት ልናውቃቸው የሚገቡ ነገሮች ናቸው። ከነዚህም ምልክቶች መካከል የምላስ መሰንጠቅ፣ ድካም፣ የቆሰለ ወይንም ቀይ ምላስ የመሳሰሉት ናቸው። የቫይታሚን ቢ12 እጥረት ሲያጋጥም ምን ሊከሰት ይችላል? ወደ ነርቭ ስርዓታችን፣ ወደ አንጎላችን ዘላቂ ጉዳት ሊያስከትል ይችላል። የደም ማነስ ሊያመጣም ይችላል። ለልብ በጣም ጎጂ የሆነው የሆሞሲስቲን መጠን እንዲጨምር ያደርጋል። ብዙ ሰዎች የመንፈስ ጭንቀትና ሌሎች ችግሮች አጋጥሟቸው ለዓመታት ሕክምና ሲያደርጉ ይቆያሉ። ነገር ግን የቫይታሚን ቢ12 እጥረት ስላጋጠማቸው መንስኤው ስላልተፈታ ሕክምናው ውጤታማ ላይሆን ይችላል። የአይን ችግር፣ የቀይ የደም ሴል ምርት መጓደል፣ አልፎ ተርፎም በዲኤንኤ ውስጥ ያሉ ችግሮች ሁሉ ከቫይታሚን ቢ12 እጥረት ጋር የተያያዙ ሊሆኑ ይችላሉ። ይህ ቫይታሚን እጅግ በጣም አስፈላጊ ነው። ብዙዎቹ ደግሞ ሰብክሊኒካል ወይም የማይታዩ ምልክቶች ስላለባቸው ሳያውቁት ይኖራሉ። የቫይታሚን ቢ12 እጥረት ሊያስከትሉ የሚችሉ 6 ያልተጠበቁ ምክንያቶች ምንድን ናቸው? የመጀመሪያው ምክንያት ሄሊኮባክተር ፓይሎሪ ወይንም ኤች ፓይሎሪ ባክቴሪያ ኢንፌክሽን ነው። ሪፖርቶች ሳነብ ለመቀበል የከበደኝ ነገር ቢኖር እስከ 50% የሚሆነው የዓለም ሕዝብ የኤች ፓይሎሪ ኢንፌክሽን አለበት ተብሎ ይገመታል። ይህ በጣም ከፍተኛ ቁጥር ነው። ኤች ፓይሎሪ በተለምዶ በሰውነታችን ውስጥ የሚኖር ባክቴሪያ ነው። አብዛኛውን ጊዜ ችግር አይፈጥርም፣ ከሰውነታችን ጋር ተባብሮ ይኖራል። ነገር ግን የሰውነት ውስጣዊ አካል ሲለወጥ ይህ ባክቴሪያ በጣም ጎጂ ሊሆን ይችላል። ኤች ፓይሎሪ የተባለው ባክቴሪያ ለጨጓራ ቁስለት፣ ለጋስትራይተስ ወይንም የጨጓራ እብጠት፣ ለጨጓራ መኮማተር እና የጨጓራ አሲድ ወደ ጎሮሮ መመለስ ምልክቶች መንስኤ ነው። በሚያሳዝን ሁኔታ ለኤች ፓይሎሪ የሚሰጡት ሕክምናዎች ብዙ አንቲባዮቲኮች እና እንደ ፕሮቲን ፓምፕ ኢንሂቢተር ያሉ የጨጓራ አሲድ ማጥፊያዎችን ያካትታሉ። ብዙ ሰዎች ደግሞ የእነዚህን መድኃኒቶች የጎንዮሽ ጉዳት መቋቋም ስለማይችሉ ሕክምናውን ያቋርጣሉ። ይህ ደግሞ ባክቴሪያው ለአንቲባዮቲኮች የመከላከል አቅም እንዲያዳብር ያደርገዋል። የዚህ ሕክምና ዋና ዓላማ ኤች ፓይሎሪ የተባለውን ባክቴሪያ ሙሉ በሙሉ ከሰውነት ማስወገድ ወይንም መግደል ነው። ነገር ግን ይህ አካሄድ የቀረውን የሰውነት አካልና ተፈጥሯዊ ባክቴሪያዎችን ከግምት ውስጥ አያስገባም። እኛ ኤች ፓይሎሪ ማስወገድ ከፈለግን ወደ ተፈጥሯዊ ቦታው መመለስ አለብን። ይህም ባክቴሪያው ከሚኖርበት አካባቢ ወይንም ኢንቫይሮንመንት ጋር የተያያዘ ነው። ስለ ኤች ፓይሎሪ ማወቅ ያለብን ነገር ቢኖር ከ5.5 እና ከ7.5 መካከል ያለውን ማለትም ገለልተኛ የሆነ የፒኤች መጠን ይመርጣል። የጨጓራችን መደበኛ የፒኤች መጠን ግን ከ1 እና 3 መካከል መሆን አለበት። የኛ ጨጓራ ፒኤች ሲቀየር ብዙ ችግሮች ያጋጥሙናል። ምግብን መፍጨት እንቸገራለን። የማዕድን ንጥረ ነገሮች ወደ አንጀታችን መስረግ ይቀንሳል። ለሌሎች ባክቴሪያዎች ተጋላጭ እንሆናለን። ኤች ፓይሎሪ የተባለው ባክቴሪያ እንዲህ አይነቱን ክፍተት ይመርጣል። እድሜ እየገፋን ስንሄድ የጨጓራችን አሲድነት እየቀነሰን ለኤች ፓይሎሪ ምቹ ሁኔታ ይፈጥራል። በተጨማሪም ኤች ፓይሎሪ አሞኒያ የሚባል በጣም አልካላይን የሆነ ነገር የሚያመነጭ ኢንዛይሞች አሉት። ይህ ደግሞ ባክቴሪያው በጨጓራ ውስጥ ከተስፋፋ በኋላ የጨጓራውን አካባቢ ይበልጥ አልካላይን በማድረግ ለራሱ ምቹ ሁኔታ ይፈጥራል። ይህ ሁሉ ከቫይታሚን ቢ12 እጥረት ጋር እንዴት ይያያዛል? የጨጓራ አሲድ ለምግብ መፈጨት በተለይም በእንስሳት ተዋጽኦ ውስጥ የሚገኘው የቫይታሚን ቢ12ን ለመለየትና ወደ ሰውነት ለማስረግ ወሳኝ ነው። አሲድ ከሌለ ሰውነታችን ፕሮቲንን መሰባበር ቫይታሚን ቢ12ን ማስረግ አይችልም።
ስለዚህ የኤች ፓይሎሪ ኢንፌክሽን የቫይታሚን ቢ12 እጥረት ሊያስከትል ይችላል። ከዚህም በተጨማሪ የኤች ፓይሎሪ የአይረን፣ የቫይታሚን ኤ፣ የቫይታሚን ሲ እና የፎሊክ አሲድ ክምችትንም ይቀንሳል። የተሻለው መፍትሄ ምንድን ነው የሚለውን እንመልከት። አንደኛ ቁስለት ወይንም ጋስትራይትስ የሌለባችሁ ከሆነ የጨጓራ አሲድነትን ለመጨመር መሞከር። ነገር ግን ቁስለት ወይንም ጋስትራይትስ ካለባችሁ ችግሩን ሊያባብሰው ይችላል። ሁለተኛው ብሮኮሊ መመገብ። ሰልፎራፋን የተባለ የኬሚካል ውህድ ይዟል። ሰልፎራፋን ኤች ፓይሎሪን ሊገድል ይችላል። ሶስተኛው ነጭ ሽንኩርት ኤች ፓይሎሪን ለመግደል ወይም ወደ ተፈጥሯዊ ሁኔታው ለመመለስ ይጠቅማል። አራተኛ ፕሮባዮቲክ። አንቲባዮቲክስን ከመጠቀም ይልቅ ፕሮባዮቲክስን መጠቀም በአንጀት ውስጥ የሚገኙ ጠቃሚ ባክቴሪያዎችን ሊመግብ ይችላል። አንቲባዮቲክስ እየወሰዳችሁ ከሆነ የጎንዮሽ ጉዳቱን ለመቀነስ ፕሮባዮቲክ ምግቦች እንደ እርጎ፣ የተዘፈዘፈ ባቄላ፣ ቆጮ የመሳሰሉትን መመገብ አስፈላጊ ነው። አምስተኛ ቅርንፉድ የኤች ፓይሎሪ ኢንፌክሽን እንደሚቀንስ ይታወቃል። ሁለተኛው የቫይታሚን ቢ12 እጥረት መንስኤ ሜቶፎርሚን የተባለው መድኃኒት ነው። ይህ መድኃኒት ለስኳር ህመምተኞች የሚሰጥ ሲሆን ከዋና የጎንዮሽ ጉዳቶች አንዱ የቫይታሚን ቢ12 እና የቫይታሚን ቢ1 እጥረት ነው። የስኳር ህመም ያለባቸው ሰዎች ብዙ ጊዜ ፐሪፈራል ኒውሮፓቲ ማለትም በእግርና በእጅ ላይ የመደንዘዝ ስሜት ያጋጥማቸዋል። የዚህ ህመም ማስታገሻ አንዱ የቫይታሚን ቢ1 መውሰድ ነው። ነገር ግን ሜቶፎርሚን እየወሰዳችሁ ይህን የጎንዮሽ ጉዳት ካላወቃችሁ መድኃኒቱ ቢ1 እና ቢ12 እጥረትን በማባባስ የነርቭ ችግሮቻችሁን ሊያባብስ ይችላል። እየረዳኝ ነው ብላችሁ የምትወስዱት መድኃኒት ሁኔታውን የከፋ ሊያደርገው ይችላል። ስለዚህ ሜቶፎርሚን የምትወስዱ ከሆነ ቫይታሚን ቢ12 እና ቫይታሚን ቢ1 ከሐኪሞ ጋር በመመካከር መውሰድ ያስፈልጋል። ሶስተኛው ምክንያት ደግሞ ጄኔቲክ ቫሪዬሽን ወይም በዘር የሚተላለፍ የጄኔቲክ ልዩነቶች ናቸው። አካባቢያችን ትክክል ካልሆነ ወይም አንዳንድ ነገሮች ካልተሟሉ የተወሰነ የጤና ችግሮች የመከሰት እድላቸው ይጨምራል። ቫይታሚን ቢ12ን ወደ አክቲቭ ቅርጽ የመለወጥ ወይም የማስረግ ሂደት ተጽዕኖ የሚያደርጉ ጂኖች አሉ። በዘር የምትወስዱት ጂኖች የቫይታሚን ቢ12ን በከፍተኛ ደረጃ በአንጀታችሁ እንዳይሰርግ ሊያደርግ ይችላል። መፍትሄው ምንድነው ካላችሁ ሰው ሰራሽ የሆነውን የቫይታሚን ቢ12 ከመውሰድ ይልቅ በተፈጥሮ በቫይታሚን ቢ12 የበለጸጉ ምግቦችን እንደ ቀይ ስጋ፣ የከብት ጉበት መመገብ አስፈላጊ ነው። አራተኛው የቫይታሚን ቢ12 እጥረት መንስኤው ሰው ሰራሽ ፎሊክ አሲድ ነው። ፎሊክ አሲድ በብዙ ምግቦች ውስጥ እንደ ማበልጸጊያነት የሚጨመር ነው። በተለይም ዳቦ፣ ፓስታ፣ ብስኩት እና የተጣራ የእህል ምርቶች ውስጥ ይገኛል። እንዲሁም በብዙ የምግብ ማሟያዎች ወይንም ሰፕሊመንት በኃይል መጠባበቂያ ምግቦች ውስጥ ይገኛሉ። የችግሩ ምንጭ ምንድነው ካላችሁ ይህ ሰው ሰራሽ ፎሊክ አሲድ በሰውነት ውስጥ ሊከማች ይችላል። በተለይም የጄኔቲክ ችግር ላለባቸው ሰዎች መርዛማ ሊሆን ይችላል። ይህ የፎሊክ አሲድ ክምችት የቫይታሚን ቢ12 እጥረትን የመደበቅ አቅም አለው። ይህ ማለት የቫይታሚን ቢ12 እጥረት ቢኖርባችሁም የሰው ሰራሽ ፎሊክ አሲድ በመብዛቱ ምክንያት እንዳይታይ ያደርጋል። ይህም ትልቅ ችግር ሊፈጥር ይችላል። አምስተኛው የቫይታሚን ቢ12 እጥረት መንስኤ ላፊንግ ጋዝ ነው። ይህን ምናልባት አልጠበቃችሁትም ይሆናል። የጥርስ ሐኪም ቤት ስትሄዱ ህመምን ለመቀነስ የሚሰጣችሁ የላፊንግ ጋዝ ናይትረስ ኦክሳይድ የቫይታሚን ቢ12 እጥረት ሊያስከትል ይችላል። ይህ ጋዝ በሰውነት ውስጥ የቫይታሚን ቢ12ን ሜታቦሊዝም ላይ ተጽዕኖ በማድረግ ነው። በተለይም ደግሞ ብዙ ጊዜ ይህን ጋዝ የምትጠቀሙ ከሆነ የቫይታሚን ቢ12 መጠን መቀነስ በሰውነታችሁ ውስጥ ሊታይ ይችላል። ስለዚህ ወደ ሐኪም ቤት በምትሄዱበት ጊዜ ይህንን ሁኔታ ከግምት ውስጥ ማስገባት ጠቃሚ ነው። ስድስተኛውና የመጨረሻው ምክንያት ደግሞ ፕሮቶን ፓምፕ ኢንሂቢተር ነው። ፕሮቶን ፓምፕ ኢንሂቢተር የጨጓራ አሲድ ማጥፊያ መድኃኒቶች ናቸው። በኤች ፓይሎሪ ኢንፌክሽን ሕክምና ውስጥም ቢሆን ጥቅም ላይ ከሚውሉ መድኃኒቶች አንዱ ነው። ነገር ግን እነዚህ አሲድ ማጥፊያዎች የኤች ፓይሎሪን ሊያባብሱ ከመቻላቸው በተጨማሪ በተዘዋዋሪ
የቫይታሚን ቢ12 እጥረት ሊያስከትሉ ይችላሉ። እንዴት ካላችሁ የሆድ አሲድ ለቫይታሚን ቢ12 መስረግ ወሳኝ እንደሆነ ቀደም ብለን አይተናል። የጨጓራ አሲድ ማጥፊያ መድኃኒቶች የሆድ አሲድ ምርትን ስለሚቀንሱ የቫይታሚን ቢ12ን ከምግብ ውስጥ ማውጣትና ማስረግ አስቸጋሪ ይሆናል። ስለዚህ የጨጓራ አሲድ ለመቀነስ የሚወሰዱ መድኃኒቶች እንደ ፕሮቶን ፓምፕ ኢንሂቢተር ያሉ የቫይታሚን ቢ12 እጥረት ሊያስከትሉ ይችላሉ። አንድን ችግር ለመፍታት ብለን የምንወስደው መድኃኒት ሌላ ችግር ሊፈጥርብን ይችላል ማለት ነው። እነዚህ 6 ያልተጠበቁ የቫይታሚን ቢ12 እጥረት መንስኤዎች ናቸው። አንደኛው የኤች ፓይሎሪ ባክቴሪያ ኢንፌክሽን፣ ሁለተኛው ሜቶፎርሚን የተባለው መድኃኒት፣ ሶስተኛው በዘር የሚተላለፍ የጄኔቲክ ልዩነቶች፣ አራተኛው ሰው ሰራሽ ፎሊክ አሲድ፣ አምስተኛው ላፊንግ ጋዝ የሚባለው ማደንዘዣ፣ ስድስተኛው ፕሮቶን ፓምፕ ኢንሂቢተር የሚባሉት የጨጓራ ህመም መድኃኒቶች። እነዚህን ምክንያቶች ማወቅ እጅግ በጣም አስፈላጊ ነው። ምክንያቱም የቫይታሚን ቢ12 እጥረት በጤናችን ላይ የሚያስከትለው ጉዳት የከፋ ከመሆኑ በፊት ልናውቃቸውና መፍትሄ ልንሰጣቸው እንችላለን። ይህንን ካወቃችሁ አንድ ነገር ማድረግ ትችላላችሁ። ሐኪማችሁን አነጋግሩ፣ የአመጋገብ ልማዳችሁን አስተካክሉ እና አስፈላጊውን የምርመራና የሕክምና መረጃ ውሰዱ። ይህ ቪዲዮ ከረዳችሁ ላይክ አድርጉት፣ ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ የደወል ምልክቷን በመጫን ሰብስክራይብ እንድታደርጉ ጋብዛችኋለሁ። በዚህ ቻናል ላይ ስለ ጤና ብዙ ጠቃሚ መረጃዎችን እናካፍላለን። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።